ጃክና የባቄላው ፍሬ። ከዕለታት አንድ ቀን ሰፊ በሆነ የሸለቆ ዳርቻ ውስጥ ባለች ትንሽ ጎጆ ውስጥ አንዲት ባሏ የሞተባት ድሃ ሴትና ብቸኛ ልጇ ጃክ ይኖሩ ነበር። ቤታቸው በዕድሜ ብዛት የተንጋደደ፣ የሳር ክዳኑም እንደ ዛሉ ትከሻዎች የተንጠለጠለ ነበር። ብቸኛ ሀብታቸውም ላሜ ቦራ የምትባል ላም ነበረች። እሷም በጣም አስቸጋሪ በሆኑ ቀናት ውስጥ የሚያቆያቸውን ወተት ትሰጣቸው ነበር። ነገር ግን ወቅቶች ሲለዋወጡ የላሜ ቦራ ወተት ቀጠነ። የጃክ እናት የምትችለውን ጥቂት ቅቤ ሸጠች፣ የጎረቤቶችን ልብስ ሰፋች፣ እናም ለተሻለ ዕድል ጸለየች። አንድ ብርድ ያለበት ጠዋት የመጨረሻ ፍርፋሪያቸው አልቆ እንዲሁም ምድጃው ሊቀዘቅዝ ሲል እያለቀሰች ለልጇ እንዲህ አለች። ጃክ፣ የቀረን ምግብ የለም፣ የምንገዛበትም ገንዘብ የለም። ላሚ ቦራን ወደ ገበያ ውሰድና ሽጣት። የምታገኘው ማንኛውም ነገር በሕይወት ሊያቆየን ይገባል። አትጨነቂ እናቴ፣ ተገቢ ዋጋ ይዤ እመጣለሁ። ጃክ ከሚወዳት ላም በመለየቱ ቢያዝንም በድፍረት ራሱን ነቀነቀ። ጉንጯን ሳማት። የላሜ ቦራን ገመድ ያዘ። እናም ወደ መንደሩ ገበያ መራ። ጃክ በትልልቅ የዋርካ ዛፎች ጥላ ስር ባለ የመንገድ መታጠፊያ ላይ ሲደርስ ፀሐይ ከፍ ብላ ነበር። በዚያም ብልጭልጭ አይኖችና እንግዳ የሆነ አረንጓዴ ካባ የለበሰ አንድ እንግዳ ሰውዬ አገኘ። መልካም ቀን ወጣት መንገደኛ፣ የያዝካት የምትሸጥ ላም ናት? ጃክ ጉዳዩን አስረዳ። ሰውየውም ፂሙን እያሻሸ በጥልቀት አሰበ። እንግዲያውስ ለእሷ ወርቅ ትፈልጋለህ ብዬ አስባለሁ። አዎ ጌታዬ፣ ለእኔና ለእናቴ ምግብ ለመግዛት የሚበቃ ወርቅ እፈልጋለሁ። እነዚህ ተራ ባቄላዎች አይደሉም። ዛሬ ማታ ዝራቸውና ጠዋት ላይ ከምናብ በላይ የሆኑ ድንቆችን ታያለህ። ባቄላ በላሜ ቦራ ፋንታ አስማታዊ ባቄላዎች፣ ዋጋቸው ከማንኛውም ሳንቲም ይበልጣል። ባይገርምህ በማይታይ ሁኔታ በሚያድገው ነገር ላይ እምነት ሊኖርህ ይገባል። ጃክ አመነታ። ከረጅም ቆይታ በኋላ ጃክ ላሜ ቦራን በ5 ባቄላዎች ለወጠ። በጥንቃቄም ከኪሱ ውስጥ ከተታቸው። ቤቱ ሲደርስ እናቱ በደጃፍ ላይ ቆማ ትጠብቀው ነበር። ሁሉንም ነገር ንገረኝ ልጄ፣ መሸጥ ቻልክ? አይ እናቴ፣ በአስማታዊ ባቄላዎች ነው የለወጥኳቸው። በአንድ ሌሊት ወደ ድንቅ ነገር ያድጋሉ። ምን? አስማታዊ ባቄላዎች? ኦ ጃክ፣ ምን አይነት ሞኝነት ነው! ባቄላዎቹን ነጥቃ በመስኮት ወረወረቻቸው። በንዴትና በተስፋ መቁረጥ እየተንቀጠቀጠች የመጨረሻ ተስፋችንን በማይረባ ነገር ለወጥከው። አሁን በእርግጠኝነት እንራባለን። ጃክ ሊያጽናናት ሞከረ። እሷ ግን ፊቷን አዙራ በምድጃው አጠገብ በዝምታ አለቀሰች። ያን ቀን ሌሊት ወደ አልጋው በለሆሳስ ሄደ። የኀፍረትና የሐዘን ስሜት ተሰማው። የእርሷ የለቅሶ ድምፅ በትንሿ ክፍል ውስጥ ያስተጋባ ነበር። ሲነጋጋ ወርቃማ ብርሃን ወጣ። እናም አንድ እንግዳ የሆነ አረንጓዴ ብርሃን በጃክ መስኮት ላይ አበራ። አይኑን አሸት አሸት አደረገና ተመለከተ። ባቄላዎቹ በወደቁበት ቦታ አንድ ግዙፍ ግንድ፣ ወፍራም የሆነ እንዲሁም እስከ ደመና ድረስ የደረሰ የባቄላ ዛፍ ቆሞ ነበር። ቅጠሎቹ እንደ መስታወት ያብረቀርቁ ነበር። ጠምዛዛ የወይን ተክሎቹም በላይኛው ጭጋጋማ ሰማይ ውስጥ ተሰውረዋል። የጃክ ልብ በደስታ ዘለለ። እናቴ ቶሎ ነይ፣ ባቄላዎቹ በእውነት አስማታዊ ነበሩ። እንዲህ ባለ ከንቱ ነገር ላይ እንዳትወጣ ጃክ፣ አንገትን ትሰበራለህ። ሆኖም የጃክ የማወቅ ጉጉት ከፍርሃቱ በልጧል። እግሩን እንደ ትልቅ ሳህን ሰፊ በሆነ ቅጠል ላይ አሳረፈና መውጣት ጀመረ። በጭጋጎቹና የዝናብና የሰማይ ሽታ ባላቸው ቀዝቃዛ ደመናዎች ውስጥ አለፈ። ወፎች ከስሩ ይዞሩ ነበር። ክንፎቻቸው ከታች እንደ ትናንሽ ነጠብጣቦች ይታዩ ነበር። አለማንሳት አየችው። በመጨረሻም ጃክ ጫፉ ላይ ደረሰ። እናም ከዚህ በፊት አይቶት ወደማያውቀው ምድር ራሱን ጎተተ።
ደመናዎቹ እንደ ተንከባላይ ሜዳዎች የሆኑበትና አየሩ በማይታይበት ነፋሳት ለስላሳ ሙዚቃ በሚያሰሙበት ቦታ ጃክ በብር ድንጋዮች በተነጠፈ መንገድ ላይ ተዘዋወረ። በመጨረሻም በሩቅ ወደሚገኝ ትልቅ ቤተ መንግስት ደረሰ። ማማዎቹ ደመናውን ሰንጥቀው ይወጡ ነበር። በሩም በጣም ረዥም ከመሆኑ የተነሳ ፈረስ እንኳን ሳይጎነበስ ሊያልፍ ይችላል። በበሩ አጠገብ አንዲት ግዙፍ ሴት ቆማ ነበር። ደግ ዓይኖች ያሏትና ዛፍን ማንሳት የሚችሉ ጠንካራ እጆች አሏት። ደህና አደሩ እመቤቴ፣ ተርቤያለሁና ከቤቴም ርቄያለሁ። የሚበላ ቁራሽ ሊሰጡኝ ይችላሉ? ምስኪን ልጅ፣ ቁርስ ሰጥህ ነበር፣ ነገር ግን ባለቤቴ ለራሱ ይበላሃል። እባክዎ እመቤቴ፣ በቶሎ እሱ ሳያውቅ እሄዳለሁ። ርኅራሄ በልቧ ውስጥ ሞላ። በዝግታ ወደ ኩሽና አነሳችውና የራስ ቅሉን የሚያክል የዳቦ ቁራጭና መታጠቢያ የሚያክል ትልቅ የወተት ኩባያ ሰጠችው። ነገር ግን ሳይጨርስ ከባድ የእግር ኮቴ ድምፅ መጣ። ቶሎ ሂድ፣ ተደበቅ እና ዝም በል። አንድ ጥላ በበሩ ላይ አረፈ። ግዙፉ ሰው የተመሰቃቀለ ፀጉር፣ የዝሆን ጥርስ የሚያካክሉ ጥርሶች አሉት እና ወደ ክፍሉ በሚያስተጋባ ድምፁ እያጉረመረመ ገባ። በሕይወት ይኑር ወይም ይሙት፣ አጥንቱን ፈጭቼ ዳቦ ያደርገዋለሁ። ከንፋስ በቀር ምንም አታሸትም ውዴ። ለረዥም ጊዜ አደን ላይ ቆይተሃል። ግዙፉ አኩርፎ ዘጭ ብሎ በኃይል ተቀመጠ። በጠረጴዛው ላይ የወርቅ ሳንቲሞች የሞሉበት ከረጢት አስቀመጠ። በዝግታ ቆጠራቸው። እንቅልፍ እስኪወስደው ጠብቆም ጃክ ወጣ። አንድ ትንሽ የወርቅ ከረጢት ወሰደና በቻለው ፍጥነት ሮጠ። በባቄላ አረሙ ላይ ተንሸራተተ። ቅጠሎቹ ፊቱን እየገረፉት በቤቱ አጠገብ በሰላም እስኪያርፍ ድረስ። እናቴ ይህን ይው። ጃክ፣ ይህን ከየት አመጣህ? በደመና ውስጥ ካለው ቤተ መንግስት። ጃክ ሁሉንም ነገር ነገራት። ስለ ግዙፏ ሴት፣ ስለ ቤተ መንግስቱ እንዲሁም ስለ ሀብታቸው። በታሪኩ ብትፈራም ድንገተኛ ሀብታቸውን መካድ አልቻለችም። ለተወሰነ ጊዜ ምግብ እየገዙና ጎጇቸውን እየጠገኑ በጥሩ ሁኔታ ኖሩ። ነገር ግን ወርቁ ለዘላለም አልቆየም። የመጨረሻው ሳንቲም ሲያልቅ ጃክ በድጋሚ በፀሐይ ብርሃን የሚወዛወዘውን ረዥሙን የባቄላ አረም ተመለከተ። ጃክ፣ እባክህ አትሂድ፣ በጣም አደገኛ ነው። እንደገና እመጣለሁ፣ ምናልባት የሚገኝ ተጨማሪ ነገር ይኖራል። በድጋሚ በባቄላ አረሙ ላይ ወጣ። በደመናና በንፋስ ውስጥ አልፎ እንደገና በላይኛው ምድር ላይ ደረሰ። በቤተ መንግስቱ በር ላይ ግዙፏ ሴት ስታየው ፊቷን አጠቆረች። አንተ ደግሞ ባለቤቴ ካገኘህ በእርግጠኝነት በሕይወት ይበላል። ነገር ግን የጃክ ጨዋነትና ማራኪነት እንደገና ልቧን አራራው። ሳይወድ በግድ በመዳብ ማሰሮ ውስጥ ደበቀችው። ብዙም ሳይቆይ ከባድ የእግር ኮቴዎች እንደገና መጡ። የሰው ደም ይሸተኛል። በእውነት እያለምህ ነው። ተቀመጥና ቁርስህን ብላ። በላ። እንደጨረሰ ግዙፉ ዶሮዬን አምጭልኝ ብሎ ጮኸ። ግዙፏ ሴት ወፍራም ነጭ ዶሮ ከፊቱ አቀረበችለት። እንቁላል ጣይ። ዶሮዋ እንደ ፀሐይ የሚያበራ የወርቅ እንቁላል ጣለች። ደጋግሞ ጣይ ሲላት ሌላ እንቁላል በጠረጴዛ ላይ እየተንከባለለ ይወጣ ነበር። ግዙፉ ሀብቱን አድንቆ ሲጨርስ ዶሮዋን ወደ ጎን አድርጎ ብዙም ሳይቆይ ወደ እንቅልፉ ሄደ። ጃክ ማንኮራፋቱን እስኪጀምር ጠበቀ። ከዚያም ከመደበቂያው ወጥቶ ዶሮዋን ይዞ ሮጠ፣ ተፈተለከ። ዶሮዋ አንድ ጊዜ ጮኸች። ከዚያም ጃክ በባቄላ አረሙ ላይ ሲወርድ በእቅፉ ውስጥ በዝምታ ተቀመጠች። እናቱ በጭንቀት እጆቿን እያወዛወዘች ከታች ትጠብቀው ነበር። ጃክ፣ ደህና ነህ? ዶሮዋን አሳይቶ ጣይ የሚለውን ቃል ሲናገር የወርቅ እንቁላል ከፊታቸው ታየ። በደስታ ሳቁ፣ እናም አለቀሱ። ምክንያቱም አሁን ዳግመኛ ድሃ አይሆኑ።
ነገር ግን የጃክ የማወቅ ጉጉት እንዲሁም ምናልባት ዕጣ ፈንታው ገና አልረካም ነበር። ወራት አለፉና ብዙ ጊዜ ባቄላ አረሙን እየተመለከተ በደመናው ውስጥ ምን ሌሎች ድንቆች ተሰውረው ይሆን እያለ ያስብ ነበር። አንድ ጠዋት እናቱን እንዲህ አላት። ግዙፉ አሁንም በአንድ ወቅት በእኛ ዓለም የነበሩ ሀብቶች አሉት። ስለዚህ ለመጨረሻ ጊዜ ይወጣለሁ። ዕጣ ፈንታ በቃ ልጄ። ነገር ግን ጃክ እጇን ስሞ ጥንቃቄ እንደሚያደርግ ቃል ገባላት። በድፍረትም በስጋትም ልቡ እያመነታ እንደገና በባቄላ አረሙ ላይ ወጣ። ግዙፏ ሴት እንደገና ስታዩ ተገረመች። ሞኝ ልጅ፣ አሁን ከያዘ በእርግጠኝነት ይገነጣጥልሃል። አንድ ጊዜ ብቻ እምላለሁ አመነታች። ከዚያም ከዕቃ ቤት ውስጥ ደበቀችው። ብዙም ሳይቆይ ግዙፉ አስፈሪ ሲመለስ ቤተ መንግስቱ ተናወጠ። የሰው ደም ይሸተኛል። በሕይወት ኑሮ የሚሞት አጥንቱን ፈጭቼ ዳቦ ያደርገዋለሁ። በገናዬን አምጡልኝ። ግዙፏ ሴት እንደ ከዋክብት ብርሃን የሚያብረቀርቅ ክር ያለው ቆንጆ የወርቅ በገና ፊቱ ላይ ያቀረበችለት። ግዙፉ ዘምሪ ብሎ ሲያዝ በገናው በራሱ መጫወት ጀመረ። ድምፁም በጣም ለስላሳና በሐዘን የተሞላ ነበር። ድምፁ የጃክን ልብ ነካው። ግዙፉ ሲያንቀላፋ ጃክ ከመደበቂያው ወጥቶ በገናውን አነሳ። ነገር ግን ሊሸሽ ሲል በገናው ጮኸ። ጌታ ሆይ እርዳኝ! ሌባ ቁም! አንተ የተረገምክ ልጅ! ጃክ ወደ ደመናው ጫፍ ሮጠ። የግዙፉ ነጎድጓዳማ እርምጃዎች ከሰማይ በላይ ያለውን ምድር ያናውጡ ነበር። ጃክ በባቄላ አረሙ ላይ በረረ። በገናውን አጥብቆ ይዞ ግዙፉ ከኋላው እየጮኸበት፣ እናቴ እናቴ፣ ቶሎ በይ መጥረቢያ አምጪልኝ! ጃክ ፍጠን! እናቱ በፍርሃት ፊቷ ገረጣ። ግዙፉ በክብደቱ የባቄላ አረሙን ማወዛወዝ ሲጀምር ከመጥረቢያ ጋር ከጎጆው ወጣች። ጃክ በሙሉ ኃይሉ ሰነጠቀው። ከዚያም እንደ ነጎድጓድ ባለ ድምፅ የባቄላ አረሙ ተሰነጠቀ። ከደመና ላይ እየተንከባለለ ሲወድቅ እናም ሸለቆውን በሚያናውጥ ድምፅ ሞልቶት መሬት ላይ ሲያርፍ የመጨረሻ ጩኸቱን አሰማ። ኦ ጃክ፣ የኔ ጎበዝ ልጅ! በእቅፉ ያለው በገና በለሆሳስ ዘመረ። ከዚያ ቀን ጀምሮ ጃክና እናቱ በምቾትና በድሎት ኖሩ። ዶሮዋ የወርቅ እንቁላል ትጥላለች። በገናው ቤታቸውን በደስታ በሚሞላ ሙዚቃ ይጫወታል። የግዙፉ ትውስታም ወደ ተረትነት ተቀየረ። ሆኖም ጃክ የተማረውን መቼም አልረሳም። ድፍረት ማለት የፍርሃት አለመኖር ሳይሆን ቢኖርም እንኳን የመውጣት ፍላጎት መሆኑን ተረዳ። አንዳንድ ጊዜ ፀሐይ ስትጠልቅ ሰማዩ ወርቃማ ሲሆን ጃክ ደመናዎች በአንድ ወቅት ቤተ መንግስት የተሸከሙበትን ቦታ እንደሚፈልግ ሁሉ ወደ ላይ ይመለከት ነበር። ዳግመኛ ባያየውም ጀብዱ የሚጀምረው በአንድ እርምጃ ወይም ምናልባትም በጣት በሚቆጠሩ አስመታዊ ባቄላዎች መሆኑን አውቆ ፈገግ ይላል። ተረቴን መልሱ፣ አፌን በዳቦ አብሱ።